ገጽም እኮ ኦሮሚያ ነበር። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያል። ደፋን ነው ያወቁ እንደው ታውቃለህ ቀመስኩት ያተም ይሄ መሰለ ማይችጂ ባግ እንደዚህ ዝናብ እየዘነበብኝ ነው የሚለው ነው ምናምን ሂዝ ባዲ ትልቅ ነው መስል ምናምን አለው ፍቅር ነው አይባል ትክክል ነው ነው አባቱ ትቆያለህ እንዴ? እኔ ልሄድ ነው ልዙርልህ የቀረ ፓርት አለ አልኩት። እኔ መለስ ፎር ላይ አንቺ ስለማትሆኝ ነው። በባነር አልጀመርንም እንትን የጉማሬ የለንም። ታይላንድ ቱርክ ቀብስሽ ነው የመጣሽው። ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ ሀሳብ መጥቻለሁ። ቪዲዮ ከመጀመራችን በፊት ቻናሌን ሰብስክራይብ፣ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። ኧረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ እንደዚህ ነው የሚሉት። እርሶ አሁን ትቆፍራለህ ይመጣ ይሁን አይመጣም ብዬ ነበር፣ ግን ደፋ የኢትዮጵያ ልጅ ማለት አንተ ነህ። መጣ በቃ እኔ በዚህ ነው የምፋለም። አልተማሩም ያልተማሩ ሰዎችን አምጥተህ በሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታው ምን ላይ ነው? ዲፕሎማ በፖለቲካል ሳይንስ፣ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተር ሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ይሄን አይመሳሰሉም። ተመሳሳይነት አለ። ገጽም እኮ ኦሮሚያ ነበር። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያል። እንግዲህ ይሄ ሰው አልተማረም ተብሎ ሶሻል ሚዲያ ላይ ሲወራ ነበረ። እንግዲህ እንደተማረው እዚህ ላይ እያሳየ ነው። ባለፈው ዲቫይን ሾው ላይ ሲቀርብ በጣም ሲጨቃጨቁ ነበረ፣ ሲጣሉ ነበረ። እንግዲህ አሁን ደግሞ ተገናኝቶ በእንዲህ አይነት ሁኔታ እየተነጋገሩ ነው። እንግዲህ ይሄን ይመስላል። በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሚ መኪና እየነዳ እግዚአብሔርን ይሄን መሰለ ማይችጂ ባግ እንደዚህ ዝናብ እየዘነበብኝ ነው የሚለው በጣም ያዘንኩት ጌታ በጣም ያዘንኩት ይሄ መሰለሽ እግዚአብሔርን እንደዚህ ጌት ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ጌታ እንግዲህ እዚህ ላይ ይሄን ቪዲዮ አይተናል። ሐሳቧ ምን እንደሆነ በሚቀጥለው ቪዲዮ ላይ እስኪ እንመልከት። ይሄ ልጅ እንደሚጃጃው ነው አይደለም እንዴት እንደሚያምር ዛሬ ጅማችን መጥቶ ነበርና ትልቅ ነው ረጅም ነው ምናምን ሂዝ ባዲ ትልቅ ነው መስል ምናምን አለው ሶፈንያስ ካትፊሽ አድርገናል ተፋ ገርዳሜ አሁን ደግሞ ወንድ ልጅን ወደ እንግዲህ ሰምታችኋል። ይሄ ነው እንግዲህ ወደ ቢዝነሱ ዓለም ገብታለች ማለት ነው። በርቺ ነው እንግዲህ ምንልሽ። ባይዘው ቪዲዮ ስሰራ ሪል ከገጠመኝ ነገር ነው የምሰራው። ካለኝ ከህይወት ወይ ከገጠመኝ ወይ ከታዘብኩት ወይ ከኖርኩት ላይ ነው ብዙ ጊዜ የምሰራው። እንደገና የሆነ ቀን ላይ ቆሜ ራይድ እየጠበኩኝ አንድ ሰው በጣም ቆሞ አየኝ። ምናልባት ሰውነቴ ሊሆን ይችላል እንደዛ ያሳየው ኦቨር ሂውጅኝበት ሊሆን ይችላል። ከዛ በጣም ቆሞ አየኝ፣ ሄደ፣ ተመለሰና መጣና መነዘር አድርጌ ነበረ አጋጣሚ። ከዛ ዝቅ አደረኩትና አሁንም ቆሟል። ራይዱ መጣ እና የቆመ ነው የሚያየኝ። በጣም ቆሞ እኔን ብቻ እያየ እንደሆነ አስተዋልኩና አባቱ ትቆያለህ እንዴ? እኔ ልሄድ ነው ልዙርልህ የቀረ ፓርት አለ አልኩት። እኔ መለስኩለት። አንዳንዱ ደግሞ መራመድ የሚያቅተው አለ። ገብቶሻል? መራመድ እስኪያቅተው ድረስ ሰው እንደዚህ አይታይም። እና ማለት የፈለኩት ማስተላለፍ የፈለኩት ነገር ኢዝሊ ስለሆነ ማስተላልፈው መልእክት እንጂ እስካሁን የምታረጉን ሰዎች መንገድ ላይ መች ነው ፕሪንት አውት አድርጋችሁ የምትሰጡኝ ያለ አልታይ የምታይ ሴት ነኝ እኮ እና አንቺ እንትን አሁን ሪያክሽን እየሰሩበት ነው። ፕሪንት ኤ4 ላይ አንቺ ስለማትሆኝ ነው። በባነር አልጀመርንም እንትን የጉማሬ የለንም። አስብ እንደዚህ ነገር ሰው ኮሜንቱን ለማንበብ ሲለው እንዲሁ ስንሰማው ያስቃል እንጂ ተገቢ ኮሜንቶች አይደሉም። ሴት ልጅ ተመችቶኛል። እንግዲህ ያነሳችው ሐሳብ ያው በእርግጥ አንዳንድ ሰው በጣም ሰውን በትኩረት ያያል። እንደዚህ አይነት ሰዎች ደግሞ ያው ትኩረታችሁን እንድትቀንሱ ነው።
በጣም እንግዲህ ከዛሬ ጀምሮ ብዙ እንግዲህ እንዲህ ፎከስ አድርጌ ሰው እንደማላይ እንግዲህ ያስተላለፈችው መልእክት ነው የሚሆነው። እስኪ ወደሚቀጥለው ቪዲዮ። ቤተሰቦቼ ደፋር ነኝ ነበረ፣ አላምናቸውም ነበረ። ዛሬ ግን ደፋር እንደሆንኩኝ አወቅኩ። እንደው ታውቃለህ፣ ቀመስኩት ያንተ እኔ ካንተ የወሰድኩት ነገር ምግብ እንደዚህ ሊበላሽ እንደሚችል አላውቅም። አንድ ሰው እስቲ ዛሬ ምግብ የሚሰራ ሰው ግብአት ተሰጥቶት ምግብ ይስራ ቢባል እንዲህ ስራ ላይ አልጠረጠርም ነበርና ባይዞ ሰዎቹ እንግዲህ አስተያየት አሰጣጥ ሁኔታቸው ብዙም እኔ ደስ አላለኝም። በእርግጥ እንግዲህ ይሄ ሰው ጥሩ ሊሰራ ይችላል፣ መጥፎ ሊሰራ ይችላል። የሰራውን እዚህ ጋር እንዲህ አይነት ክፍተት አለበት፣ እዚህ ጋር እንዲህ አይነት ነገር ቢታስተካከል ተብሎ ቢነገር ይሄ ልጅ ለነገ ያስተካክላል። ምክንያቱም ልጁ ገና ሕፃን ነው፣ ገና ትንሽ ሰው ነው፣ የሚያድግ ነው፣ ብዙ ነገር መስራት የሚችል ልጅ ነው። እንግዲህ እንዲህ አይነት ቃላቶች ብዙም አስፈላጊ ናቸው ብዬ አላስብም። እስኪ እናንተም የራሳችሁ ምልከታ ኮመንት ላይ አስቀምጡልኝ። ምክንያቱም እነዚህ ሰዎች ትላልቅ ሰዎች ስለሆኑ ለማስተማርም አቅም አላቸው፣ ለመንገርም የተሳሳተን ሰውም ደግሞ ለማስተካከልም እውቀቱ ስላላቸው በእንዲህ አይነት መንገድ በእንዲህ አይነት ሁኔታ ሀሳብ ወይ ደግሞ ኮመንት በማድረጋቸው ጥሩ ነው ብዬ አላስብም። ልጁም እንግዲህ የተሰማውን መልሷል። ምርጡ ገብታ ከመባል ምርጡ ሮስት ተብሎ ብሎ ያነሳው እንግዲህ የራሱን ሪአክሽን ወይ ደግሞ የራሱን ሀሳብ ሰጥቷል ማለት ነው። እስኪ እናንተም የተሰማችሁን በኮመንት ላይ አስቀምጡልኝ። እስኪ ወደሚቀጥለው ቪዲዮ ነው። በቃ እንዳልኩት ፍቅር ፈላጊ ነኝ። በጣም ነው የምወደው። አሸንፈሽ? አዎ በቃ ወደድኩት። ልጁን ታውቃለህ? ተዋደድን እንዴ እና እሱም ወዷል። አዎ በጣም ነው እኮ ምን ዋደደው ነው እንዴ። እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታርቃችሁ አብሬ መኖር እድል የለም። ፍቅር እውር ነው ይባላል። ትክክል ነው። አሁን ድሮ ነበር። አሁን እንዴ አይኑ በልቶ ጭራሽ ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ተያይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረችን እኮ ተያይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አሁን ግን አይ የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም አዎ ምንና በምን አንተ በምን ነው በጣም ነው የምወደው። ምንድን ነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፌያለሁ። የሆነ ሰው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱ ብሌም ማድረግ አልፈልግም። ምን አገባኝ ግን ማለት ነው። እስቲ በጣም ነው የምወደው። እና ቤት ተደዋውላችሁ ከዚህ ቪዲዮ በኋላ ደስ ይላል። ስለዚህ ደውሎ ምን አለ? ይህን ያህል ሀርታ ኬሻለሁ ወይ ነው ይቅርታ ነው? እንግዲህ በጣም የሚያሳዝን ሊበል ወይስ ትንሽ የልጅቷ ስሜት በጣም እንግዲህ እንደተጎዳችው ያስታውቃል። አንዳንድ ጊዜ እንግዲህ በልጅነታችን የሚገጥመን በተለይ በዚህ በፍቅር ዙሪያ በጣም ከባድ ነገር ነው። እንግዲህ እሷ በልጅነቷ ነው እንዲህ አይነት ነገር ደረሰባት። እስኪ እናንተ የምትሰማችሁን ሀሳብ ኮመንት ላይ ያስቀምጡ። እስኪ ሼር የሚደረግ እንደነገ በጣም ተሰምቶኛል። ይሄ ልጅ እንግዲህ ይሄ እሷን ፍቅረኛው ይሄንን ቪዲዮ አይቶ እንግዲህ ልቡ ወደ እሷ ይመለሳል የሚል ሀሳብ አለ። እስኪ እናንተ የምትሰማችሁን ኮመንት ላይ አስቀምጡ። ታይላንድ ቱርክ ቀብስሽ ነው የመጣሽው? ባህላ የአይላንድ ችግር አገባለሁ፣ የቱርክ ሴት አገባለሁ፣ የራሽያ አገባለሁ፣ አንድ ደግሞ ከፓኪስታን
እኔ አይመቸኝም። የሀበሻ ሴት ለትዳር አለም ለምን በቃ ነው ያልፈልግም። I have my own reason የራሴ ነው ምንድነው እናቆም እኔ የሀበሻ ሴት በቃ የሀበሻ ሴት ለትዳር አልመኝም። ረሃሪ ለትዳር አይሆንም ይነጫነጫል። ሲገጭም እኮ ቁጥባሉ ይባላል። በደንብ አይገጭም ሲለብሱ መኪና ይዘው መኪና ሲይዙ መስመር መንገድ ላይ ምናምን አይጋጩም ነው። ደግሞ የታይላንድ ሄደ እና የታይላንድ ሴት ደግሞ አውቀህ ከመጣ ከባድ ነው። እረዳሃለሁ። ታይላንድ ጠብሻለሁ። ያው እንግዲህ እንዲህ ከሽማግሌ ቋንቋ እንድትግባባ ከዚህ ሽማግሌ ያችንም ኧረ ተባለ አገር ቀጫ ተሸካሚ ይጠግባል። ሄዶ የራሱን ፍላጎት በግልጸኝነት እንግዲህ ያካፍሏል። ሀበሻን አላገባም ብለዋል። እንግዲህ እሱንም የወለደችው አገባባትም በእናትም እንግዲህ ሀበሻዊ ሆኖ ሀበሻን እንግዲህ አላገባም የሀበሻ ሴት አትሆንም ብለዋል። እንግዲህ እስኪ እናንተ የምትሰማችሁን ሀሳብ ኮሜንት ላይ አስቀምጡኝ። ምን ለማለት ፈልገው ነው? ትንሽ ግር የሚያስብል ሀሳብ ነው። እስኪ እናንተ የምትሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አንተን አይደለም አለፉ ወይስ አላለፉ? ይሻላል አንተ አለፉ ልበል ወይስ አላለፉ? ይኸውልህ አንተን አይደለም አሁን አለፉ ወይስ አላለፉም? አለፉ በይ ይሻላል አለፉ በይ አለፉ በቃ ታክመበል ለምን ሮጥኩኝ እኔ መስሎኝ አይቶንኮሱ እንግዲህ ቪዲዮቹ በጣም ይመቹኛል። በጣም ደስ የሚል ኮሜዲ ነው የሚሰራው። እስኪ የዛሬ ቪዲዮ ይሄን ይመስላል። ውድ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ በያላችሁበት መልካም ጊዜ